ሰላም ጤና ይስጥልኝ የቻናላችን ተከታታዮች፣ ዛሬ መላው ዓለም በጉጉትና በከፍተኛ ትኩረት እየተከታተለው የሚገኘው ታሪካዊና አስገራሚ ሰበር መረጃ ይዘን ቀርበናል። በአሜሪካና በኢራን መካከል ለረጅም ጊዜ ሲካሄድ የነበረው ድርድር ከፍተኛ ምርታ አሳይቶ ታሪካዊ የስምምነት ሰነድ ሊፈረም መቃረቡ ተሰምቷል። ፕሬዝዳንት ዶናልድ ትራምፕ በስምምነቱ ነገ እሁድ ይፈረማል ሲሉ በይፋ ተናግረዋል። ይህ ስምምነት ምንድን ነው? የፓኪስታንና የኢራን ወገኖችስ ምን አሉ? ሙሉ ዝርዝሩን አሁን እናያለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ አብራችሁን ቆዩ። የአሜሪካው ፕሬዝዳንት ትራምፕ በገዛ ማህበራዊ ሚዲያቸው ትሩዝ ሶሻል ላይ ባሰፈሩት መረጃ መሰረት በአሜሪካና በኢራን መካከል የሚደረገው ስምምነት ነገ እሁድ እንደሚፈረም ተናግረዋል። ትራምፕ አክለውም እንዳሉት ይህ ታሪካዊ ስምምነት እንደተጠናቀቀ ወዲያውኑ ስትራቴጂካዊና እጅግ ወሳኙ የሆርሙዝ ባህረ ሰላጤ ለሁሉም ክፍት ይሆናል ብለዋል። ይህ ለዓለም አቀፍ የንግድና የነዳጅ ፍሰት ትልቅ እፎይታ የሚሰጥ ነው ተብሏል። በዚህ ከፍተኛ ድርድር ውስጥ ቁልፍ የአወያይነት ሚና እየተጫወተች የምትገኘው ፓኪስታን ስትሆን የፓኪስታን ጠቅላይ ሚኒስትር ሼህባዝ ሻሪፍ ስምምነቱን ለመፈረግ ዝግጁ መሆኗን በሚቀጥሉት 24 ሰዓታት ውስጥ የሰላም ስምምነቱ በዲጂታል ወይም በኤሌክትሮኒክስ መንገድ ወዲያውኑ ይፈረማል ተብሎ እንደሚጠበቅ ገልጸዋል። ነገር ግን በሌላ በኩል የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባቃኢ በሰጡት መግለጫ ሰነዱ ነገ እሁድ ላይፈረም ይችላል፣ ነገር ግን በሚቀጥሉት ጥቂት ቀናት ውስጥ ሊፈረም እንደሚችል በመግለጽ የጊዜ ልዩነት እንዳለ አመልክተዋል። ይህ በአሜሪካና በኢራን መካከል የሰላም ድርድር ተስፋ እየታየበት ባለበት በአሁኑ ወቅት መሬት ላይ ያለው ውጥረት ሙሉ በሙሉ አልበረደም። በደቡብ ሊባኖስ በተለያዩ አካባቢዎች በተፈጸመ የተለያዩ የእስራኤል ጥቃቶች ቢያንስ 5 ሰዎች መገደላቸው ተረጋግጠዋል። በሌላ በኩል የኢራን መንግስት ሚዲያ እንደዘገበው በቅርብ የተገደሉት የአገሪቱ የበላይ መሪ አልካሚኒ የቀብር ስነስርዓት ሐምሌ 4 ቀን በቴህራን ተጀምሮ የመጨረሻው የቀብር ስነስርዓት ሐምሌ 9 ቀን በማሻድ እንደሚፈጸም አስታውቀዋል። እንግዲህ የዓለም ጂኦፖለቲካዊ ሙሉ በሙሉ ሊቀይር ይችላል የተባለው ይህ የአሜሪካና የኢራን ስምምነት በሚቀጥሉት ሰዓታት ውስጥ እንዴት ይቋጫል የሚለው በጉጉት የምንጠብቀው ይሆናል። እናንተስ በዚህ ጉዳይ ላይ ምን ታስባላችሁ? ስምምነቱ በቀጣይ ቀናት ይሳካል ወይስ በሊባኖስ እና በአካባቢ ያለው ግጭት እንቅፋት ይሆናል? ሐሳባችሁን በኮሜንት አጋሩን። ቪዲዮን ከወደዳችሁ ላይክ እና ሼር ማድረጋችሁን አትርሱ። በሚቀጥለው ወቅታዊ መረጃ እስከምንገናኝ ሰላም ሁኑ።